የሁሉም ማዕድን ሰራተኞች ችግር አሁን ግልጽ ሆኖ ታይቷል እና ይሄ ችግር ምንድነው? ማዕድን ካፒታል ኢንተንሲቭ ነው። ትንሿ እቃ ብዙ ዶላሮችን ብዙ ሚሊዮን ቢሊዮን ዶላሮችን ትይዛለች። ትንሿ እቃ ማለት ነው። አንድ ኩንታል አትሞላው። ብዙ ቢሊዮን ዶላር ብር አይደለም ዶላር ትይዛለች እና ያ ደግሞ ምን ያረጋል? ካሽ ፍሎው እጥረት አለ። ካሽ ፍሎው እጥረት አለ። ዘርፉ ውስጥ የሚገዙ ሰዎች ካሽ ፍሎው እጥረት አለባቸው። ምክንያቱም አንደኛ በቂ ለመሰብሰብ ብዙ ካፒታል ያስፈልጋል፣ ኢን ቢሊየንስ ያስፈልጋል። ሁለተኛ ደግሞ ያንን ሽጦ ወደ ሀገር ውስጥ ወደ ካሽ ለመመለስ ደግሞ ብዙ ጊዜ ይፈጃል። ይሄ ስፔስ ታይም ኮንስትሬንት ነው በማይኒንግ ዘርፉ ማለት ነው እና ይህን የካሽ ፍሎው የማይኒንግ አንቀሳቃሾች በተለይ ገዢዎች፣ ኤክስፖርተሮች፣ ፕሮስፔክተሮች፣ ጂኦለሮች የመሳሰሉት ማለት ነው። ዘርፉ ያው ካፒታል ኢንተንሲቭ በመሆኑ የካሽ ፍሎው እጥረት በኃይለኛው ዘርፉን እየተገዳደረ ያለ ሁኔታ ነው። ይሄን ካሽ ፍሎው ችግር እንዴት መፍታት እንዳለብን ሀሳብ አስተያየታችሁን ስጡ። እኔም በራሴ ብዙ ምርምሮችን እያደረግኩ ነው ይህንን ሶልቭ ለማድረግ ማለት ነው። ስለዚህ የካሽ ፍሎው ችግሩን እንዴት እንፍታ ነው።